መላውን የዓለም ኢኮኖሚ በየማደያዎቹ የምትከፍሉት ብር ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅሰው መጓጓዣ የተለያዩ ፋብሪካዎች የሚጠቀሙበት ኃይል በአብዛኛው የተንጠለጠለው በአንድ ትንሽ የውቅያኖስ ስንጥቅ ላይ ነው። የማወራው ስለ ዓለም ግዙፍ የኃይል መስመር እንደሆነ እንደገመታችሁ አልጠራጠርም። በየቀኑ የዓለማችንን አጠቃላይ የነዳጅ ፍጆታ 21 በመቶ የሚፈሰው በአንድ ጠባብ በር በኩል ነው። ትንሽ ቀረብ ብለን እንየው። ይህ ሰፊ ውቅያኖስ አይደለም። በኢራን እና በኦማን መካከል የሚገኘው የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤ እና ከአረብ ባህር ጋር የሚያገናኘው የሆርሙዝ ወሽመጥ ነው። በጠባቡ በኩል ከአንድ ጫፍ እስከ ሌላኛው ያለው ርቀት 33 ኪሎ ሜትር ብቻ ነው። ነገር ግን የዓለማችን የባንክ ቁልፍ የተቀመጠው በዚህች ጠባብ የባህር ስንጥቅ ውስጥ ነው ብንል ማጋነን አይሆንም። በአንድ በኩል ይህ ቦታ የዓለም ጂኦፖለቲካዊ የስበት ማዕከል ነው። አንድ የተሳሳተ እርምጃ የዓለምን የኃይል ገበያ ሊያናጋው እና ዓለምን ዘግዝቆ ሊገለብጣት ይችላል። ለምሳሌ ዓለም አሁን የገባችበት ውጥንቅጥ መመልከት ለዚህ ጥሩ ማሳያ ሊሆን ይችላል። 3 ኪሎ ሜትር ብቻ በጠበቡ የመርከብ መስመሮች ውስጥ በባህር ውስጥ በተጠመዱ ፈንጂዎች እና በሚሳኤል ባትሪዎች ተከበው የሚጓዙ ግዙፍ የነዳጅ መርከቦችን እዚህ መመልከት የተለመደ ነው። ነገር ግን ከጦር መርከቦች እና ከራዳር ስክሪኖች በስተጀርባ ሆርሙዝ ሌላ አስገራሚ ውበት አላት። እንደ ቀለም የሚፈስ ደማቅ ቀይ አሸዋ ያላቸው የባህር ዳርቻዎች እና ከዘመናዊው የነዳጅ ንግድ በፊት የነበሩ ጥንታዊ ባህሎች መገኛም ናት። ታዲያ ይህች ጠባብ የባህር መስመር እንዴት የዓለም የኃይል ምንጭ እና ወሳኝ የመተላለፊያ በር ልትሆን ቻለች? ሰማያዊ ውሃ እና ነጭ አሸዋ ለጎብኚዎች የተለመዱ ናቸው። ግን እንደ ደም የሚቀላ የባህር ዳርቻ መመልከት ብዙም የተለመደ አይደለም። ብዙዎች ይህ የዓለም ፍጻሜ ምልክት እንደሆነ ያስባሉ። ነገር ግን እውነታው ከዚህ የተለየ ነው። ለዚህ ቀይ ቀለም መፈጠር ምክንያት የሆነው በአፈር ውስጥ ያለው ከፍተኛ የብረት ኦክሳይድ መጠን ነው። ይህ ንጥረ ነገር የሆርሙዝ ደሴት አፈርን ውብ ብቻ ሳይሆን ከፍተኛ የኢኮኖሚ ዋጋ እንዲኖር አድርጎታል። ይህ አፈር ለቀለም፣ ለኮስሞቲክስ እና ለሴራሚክስ ሥራ ይውላል። የሚገርመው ግን የአካባቢው ሰዎች እንደ ቅመም ለምግብ ማጣፈጫነት ይጠቀሙበታል። በሆርሙዝ ባህር ውስጥ ከዋኙ ቀዩ ቀለም በቆዳችሁ ላይ ለቀናት ሊቆይ ይችላል። አሁን ደግሞ የሆርሙዝን አስገራሚ የተፈጥሮ ቀለማት እና ግዙፏን የኬሹም ደሴት ወደሚያስመለክተን ክፍል እንዝለቅ። ሆርሙዝ የቀስተ ደመና ደሴት በመባልም ትታወቃለች። በደሴቷ ላይ በእግር ወይም በብስክሌት ስትጓዙ የአፈሩ ቀለም በየደቂቃው ሲቀያየር ታያላችሁ። ምክንያቱም ይህ አፈር እስከ 70 የሚደርሱ የተለያዩ ማዕድናት በውስጡ ይዟል። በመኸር እና በክረምት ወራት የአየሩ ሁኔታ በጣም ደስ የሚል ቢሆንም በበጋ ግን የሙቀት መጠኑ እስከ 45 ዲግሪ ሴንቲግሬድ ይደርሳል። እርጥበቱ ደግሞ 95 በመቶ ነው። እንዲህ ያለውን ሙቀት መቋቋም ቀላል አይደለም። አሁን ደግሞ ወደ ኬሹም ደሴት እንሻገር። ኬሹም በፋርስ ባህረ ሰላጤ ውስጥ ትልቁ ደሴት ነው። ወደ 1500 ስኩዌር ኪሎ ሜትር ስፋት እና 130 ኪሎ ሜትር ርዝመት አለው። ይህ ደሴት ከኢራን ዳርቻ ጥቂት ኪሎ ሜትሮች ርቆ ልክ በሆርሙዝ ወሽመጥ መሃል ላይ ነው የተቀመጠው። ከስትራቴጂካዊ ቦታ ባለፈ ኬሹም የቱሪስቶች ገነት ናት።
ወደ 150 ሺህ የሚጠጋ ሕዝብ የሚኖርባት ሲሆን አብዛኛው ሕዝብ የሚተዳደረው በአሳ ማስገር፣ በባህር ንግድ እና በቱሪዝም ነው። ምንም እንኳን ኬሹም እንደ ዱባይ የቅንጦት ከተማ ባትሆንም ወቅታዊ የኢኮኖሚ ቀውስ ሳይበግራት ጥርት ያለውን ባህር ለማየት የሚመጣውን የኢራን መካከለኛ መደብ ማህበረሰብ መሳቧ አልቀረም። በደሴቱ ላይ ያሉ ልዩ የተፈጥሮ ድንጋዮች እና አቀማመጦች ደግሞ አስደናቂ ናቸው። ወደ ቻኩ ካንየን ስትገቡ ደሴቱ መሃል ለመሃል ለሁለት የተሰነጠቀች ይመስላችኋል። ወደ ሰማይ እስከ 100 ጫማ በሚረዝሙ ግዙፍ ግንቦች መካከል ትጓዛላችሁ። ይህ ቦታ የሚያምር እይታ ብቻ ሳይሆን ተፈጥሮ የሰራችው ምሽግም ጭምር ነው። የአካባቢው ሰዎች ቻኩ ማለት 4 ጉድጓዶች ማለት እንደሆነ ይናገራሉ። ጥንታውያን ሰዎች የዝናብ ውሃን ለመሰብሰብ መሬቱ ላይ የቆፈሯቸው ቀዳዳዎች ዛሬም ማየት ትችላላችሁ። ንፋሱ በብዙ ለሚቆጠሩ ዓመታት ግንቦቹን እየጠረበ እንደቀለጠ ሰም የሚመስሉ ውብ ቅርጾችን ሰርቶባቸዋል። በጣም በጠበቡ ክፍሎች ውስጥ እጆቻችሁን ዘርግታችሁ ሁለት ጎኖቹን በአንዴ መንካት ትችላላችሁ። ከላይ በረሃው ቢግልም ከታች ግንቦቹ መካከል ግን ቅዝቃዜ እና ሰላም ሰፍኗል። ጦር ሰራዊት እንኳን ቢመጣ የዚህ ስንጥቅ መግቢያ በቀላሉ ላያገኘው ስለሚችል ይህ ቦታ ለጥንታውያን ሰዎች ታላቅ መደበቂያ ነበር። አሁን ደግሞ ወደ ድብቁ የኮከቦች ሸለቆ እና በዓለም ላይ ረጅሙ ወደ ሆነው የጨው ዋሻ እንገባለን። የአካባቢው ሰዎች ስለ ኮከብ ሸለቆ የሚናገሩት የሚገርም ታሪክ አላቸው። ከብዙ ዘመናት በፊት አንድ ግዙፍ ኮከብ ከሰማይ ተፈንጥቆ ደሴቱ ላይ እንደወደቀ እና መሬቱን በታትኖ እነዚህ እንግዳ የሆኑ ግዙፍ አምዶች እንደፈጠረ ያምናሉ። ጂኦሎጂስቶች ግን ይህ በብዙ ለሚቆጠሩ ዓመታት በንፋስ እና በዝናብ መሸርሸር የመጣ ነው ይሉናል። ነገር ግን በእነዚያ በተሰነጣጠቁ አምዶች እና እንግዳ የድንጋይ ቅስቶች መካከል ስትቆሙ የኮከቡ ታሪክ እውነተኛ ይመስላችኋል። ንፋሱ ሲበረታ በእነዚህ የድንጋይ ስንጥቆች ውስጥ ሲያልፉ የሚፈጠረው ድምፅ ልክ እንደ መንፈስ ጩኸት ይሰማል። በዚህም ምክንያት ለብዙ ዘመናት የአካባቢው ሰዎች በምሽት ወደዚህ ቦታ አይመጡም። ጂኒዎች ወይም መናፍስት እዚህ ያድራሉ ብለው ስለሚያምኑ እነዚህ ድንጋዮች በጣም ለስላሳ በመሆናቸው እያንዳንዱ ዝናብ የሸለቆውን ቅርጽ ይቀይረዋል። ከ10 ዓመታት በፊት የመጣ ሰው ዛሬ ቢመለስ ሸለቆ ተቀይሮ ሊያገኘው ይችላል። ተፈጥሮ በየጊዜው የምትጠርበው ሕያው የጥበብ ማሳያ ይመስላል። አሁን ደግሞ ወደ ደቡባዊ የደሴቱ ክፍል እንሂድ። እዚያ የናማክዳን የጨው ዋሻ ይገኛል። ይህ ተራ ቀዳዳ አይደለም። ከ6 ኪሎ ሜትር በላይ ርዝመት ያለው በዓለም ላይ ረጅሙ የጨው ዋሻ ነው። ወደ ተራራው ውስጥ ስትገቡ ሙሉ በሙሉ ከጨው የተሰራ ዓለም ውስጥ ራሳችሁን ታገኛላችሁ። ግንቦቹ በቀይ፣ በሐምራዊ እና በነጭ ቀለማት የተቀለሙ ናቸው። ልክ አንድ ሰው የተራራውን ውስጠኛ ክፍል በቀለም የቀባው ይመስላል። ወደ ውስጥ በገባችሁ ቁጥር ነገሩ ይበልጥ ይገርማል። ከጣራው ላይ እንደ በረዶ የተንጠለጠሉ የጨው ዘንጎች እና ልክ እንደ ቆመ ፏፏቴ የሚመስሉ የጨው ወንዞች ታያላችሁ። እዚህ ያለው አየር በጣም ንጹህ ነው። ለሳምባ ጤንነት ጠቃሚ ነው ተብሎ ስለሚታመን ብዙ ሰዎች ለመተንፈስ ብቻ ወደዚህ ይመጣሉ። የውጭው ዓለም በነዳጅ ዋጋ እና በፖለቲካ ሲጨነቅ፣ ናማክዳን ግን በሰላም የሚገኝ አንጸባራቂ ድንቅ ዓለም ነው። አሁን ደግሞ የባህር ወንበዴዎች ታሪክ ወዳለበት ዋሻ እና በሚያስደንቅ ጥበብ ወደሚሰሩ ግዙፍ የእንጨት መርከቦች እንሂድ። በባህር ትይዩ ባለ ቀጥ ያለ ገደል ላይ በከፍታ ላይ ያሉ ጨለማ ቀዳዳዎችን ታያላችሁ። ይህ ለ2500 ዓመታት ለመከላከያነት ሲያገለግል የኖረ ሚስጥራዊ መንገድ ነው። የዚህ ዋሻ የተወሰነው ክፍል በተፈጥሮ የተሰራ ቢሆንም ቀሪው ግን በሰው እጅ የተዋቀረ ነው። ድሮ የባህር ወንበዴዎች በሆርሙዝ ወሽመጥ ላይ በሚነክሱበት ጊዜ
የመንደሩ ሰዎች እዚህ ላይ ተንጠልጥለው በመውጣት ይደበቁ ነበር። በውስጡ ውስብስብ የሆኑ መተላለፊያ መንገዶች እና ትናንሽ ክፍሎች አሉት። የባህር ወንበዴዎች በመርከቦች ከታች ሲያልፉ፣ እናቶች ደግሞ ልጆቻቸውን በጨለማ ውስጥ ድምፅ እንዳያሰሙ ሲያባብሉ መገመት ትችላላችሁ። በግድግዳው ላይ ያሉት ቅርጾችም ስንት የተለያዩ ባህሎች ይህን ቦታ እንደ መጠጊያ እንዳዋሉት ያሳያል። ከዋሻው መስኮቶች በኩል ሆኖ ባህሩን በደንብ መቆጣጠር ይቻላል። ይህ ለጥንታዊው ማህበረሰብ ታላቅ የጥበቃ ምሽግ ነበር። ነገር ግን የኬሹም ሰዎች ከመደበቅ ባለፈ ባህሩን የሚገዙበትን ጥበብ ያውቁበት ነበር። ሌንጅ በሚባለው የመርከብ መስሪያ ቦታ ስትሄዱ ከአሸዋው ላይ ወጥተው እንደቆሙ ግዙፍ አሳ ነባሪዎች የሚመስሉ ከ30 ሜትር በላይ የሚረዝሙ የእንጨት መርከቦችን ታያላችሁ። የሚገርመው እዚህ ያሉ ባለሙያዎች ምንም አይነት ንድፍ ወይም ኮምፒውተር አይጠቀሙም። ሁሉም ጥበብ ከአባት ወደ ልጅ ለሺህ ዓመታት ሲተላለፍ በመጣ ትውስታ ነው። መርከቦቹን የሚሰሩት ከህንድ እና ከበርማ በሚመጣ ጠንካራ እንጨት አይነት ሲሆን የሚጠቀሙትም እንደ መጋዝ እና መዶሻ ያሉ ቀላል መሳሪያዎችን ነው። እንጨት ለእንጨት ሲፋተግ የሚሰማው የተክተክ ድምፅ ለዘመናት የዚህች ደሴት የልብ ትርታ ነው። እነዚህ መርከቦች በጣም ጠንካራ ከመሆናቸው የተነሳ እስከ ምስራቅ አፍሪካ ድረስ መጓዝ ይችላሉ። በባህር ላይም እስከ 100 ዓመት መቆየት ይችላሉ። በብረት እና በሚሳኤል ዓለም ውስጥ እንኳን በእንጨት መርከብ እና በቆራጥ መርከበኛ የሆርሙዝን ማዕበል መሻገር ይችላል። አሁን ደግሞ ወደ አስማታዊው የብር አሸዋ እና መሬቱ ወደሚበላው የቀስተ ደመና ሸለቆ እንጓዛለን። ከቀዩ የባህር ዳርቻ ጎን ለጎን ሌላም ድንቅ ቦታ አለ። እሱም የብር የባህር ዳርቻ ይባላል። ይህ ቦታ የብር ዳርቻ የተባለው አሸዋው እንደተለመደው ቢጫ ወይም ነጭ ሳይሆን በብዛት የሚቆጠሩ የሚያብረቀርቁ ማዕድናት የተሞላ ጥቁር እና ግራጫ ቀለም ስላለው ነው። እነዚህ የሚያብረቀርቁ ቅንጣቶች በብዙ ለሚቆጠሩ ዓመታት የተፈጩ ማዕድናት ናቸው። ፀሐይ ስታርፍባቸው ልክ እንደ ትናንሽ አልማዞች ወይም የብር ስባሪዎች በባህር ዳርቻው ላይ ተበታትነው ያንጸባርቃሉ። ደሴቱ በብረት ኦክሳይድ የበለጸገች በመሆኗ በዚህ የብር አሸዋ ላይ የሚከሰከሱት ማዕበሎች ቀለማቸው ደማቅ ዝገት የመሰለ ቀይ ነው። እዚህ ቦታ ላይ በባዶ እግር መጓዝ ልዩ ስሜት አለው። ነገር ግን አንድ ነገር ተጠንቀቁ። እነዚህ የብር ቅንጣቶች ከቆዳህ ጋር የመጣበቅ ባህሪ አላቸው። አንዴ ከተነኩ ለቀናት ያህል ልክ እንደ ብልጭልጭ በሰውነት ላይ ተጣብቀው ይቆያሉ። አሁን ደግሞ አንድ ግዙፍ ሰው የቀለም ሳጥን የደፋበት ወደሚመስል ቦታ እንሂድ። ወደ ቀስተ ደመና ሸለቆ። ይህ ቦታ ልክ ወደ ሌላ ፕላኔት ወይም ወደ ማርስ እንደተጓዝን እንዲሰማን ያደርጋል። ይህ በሰው እጅ የተሰራ የጥበብ ሥራ አይደለም። በብዙ ለሚቆጠሩ ዓመታት በተፈጥሮ የተገነባ የጨው ጉልላት ነው። እዚህ ውስጥ ደማቅ ቀይ፣ ቢጫ፣ ሐምራዊ እና ነጭ ቀለማትን በአንድ ላይ ታያላችሁ። የሚገርመው እውነት ግን ጋላክ የሚባለው ቀይ አፈር ሙሉ በሙሉ የሚበላ መሆኑ ነው። ምናልባትም መሬት ወይም ተራራ በምላስ የሚቀመስበት በዓለም ላይ ብቸኛው ቦታ ይህ ሳይሆን አይቀርም። በአካባቢው በዓላት በሚከበሩበት ጊዜ አርቲስቶች በዚህ ባለቀለም አሸዋ መሬቱ ላይ ግዙፍ እና ውብ ምንጣፎችን ይሰራሉ። ነገር ግን አንድ ነገር አደራ፣ ምንም እንኳን አሸዋው ቢማርክም በኪሶ ይዘው ወደ ቤት እንዳይሄዱ። ይህ የተፈጥሮ ድንቅ ሥራ ባለበት እንዲቆይ እና ለሌሎችም ውበት እንዲሆን መጠበቅ አለብን። አሁን ደግሞ ተፈጥሮ የሰው እና የእንስሳ ቅርጽ ያላቸው ድንጋዮች ወደ ሳለችበት የሐውልቶች ሸለቆ እና ወደ ጥንታዊው የፖርቹጋሎች ምሽግ እንጓዛለን። ወደ የሐውልቶች ሸለቆ ስትገቡ
ተፈጥሮ ታላቅ ሳሊ መሆኗን ትረዳላችሁ። እዚህ ያሉት ድንጋዮች በንፋስ እና በዝናብ ተጠርበው አስገራሚ ቅርጾችን ይዘዋል። ትንሽ አትኩራችሁ ካያችሁ አንዱ ድንጋይ እንደ ንስር፣ ሌላኛው እንደ ዘንዶ፣ ሌላው ደግሞ እንደ ሰው ፊት ሆኖ ይታያችኋል። በሸለቆው ውስጥ ስትጓዙ ልክ በድንጋይ በተሰሩ ግዙፍ ፍጥረታት የታጀባችሁ ይመስላችኋል። ወደ ሸለቆ መጨረሻ ስትደርሱ ግን ትንፋሽን የሚሰርቅ እይታ ይጠብቃችኋል። መሬቱ በድንገት ተቆርጦ ያበቃና ከግርጌያችሁ ሰማያዊው የፋርስ ባሕረ ሰላጤ ይታያል። ከዚህ ከፍታ ላይ ሆናችሁ ስታዩ የሆርሙዝ ወሽመጥ ምን ያህል ሰፊና ግርማ ሞገስ ያለው እንደሆነ ይሰማችኋል። ከነዚህ አስደናቂ ተፈጥሮ ወጣ ስትሉ ደግሞ የሰው ልጅ የታሪክ አሻራ ያጋጥማችኋል። የፖርቹጋሎች ምሽግ። በ16ኛው ክፍለ ዘመን ፖርቹጋሎች ይህችን ጠባብ የባህር በር ለመቆጣጠር በደሴቱ ላይ ይህን ግዙፍ ምሽግ ገንብተው ነበር። ምሽጉ የተገነባው ከአካባቢው በቀይ ድንጋይ እና በኮራል ነው። ዛሬ ላይ ግድግዳዎቹ ቢፈራርሱም የቀሩት ትላልቅ መድፎች ግን አሁንም ወደ ባህሩ አፈሙዛቸውን አዙረው ይታያሉ። ይህ ቦታ ለብዙ ዓመታት የጦርነት እና የንግድ ማዕከል ነበር። ፖርቹጋሎች ለ100 ለሚጠጉ ዓመታት የሆርሙዝን ቁልፍ ይዘው ቆይተው ነበር። በመጨረሻ ግን በኢራን እና በእንግሊዝ ጥምር ኃይል ተሸንፈው ለቀቁ። ዛሬ ምሽጉ የጸጥታ ቦታ ቢሆንም በውስጡ ያሉት ጥንታዊ ክፍሎች ግን የድሮውን የኃይል ሽኩቻ በዝምታ ይተርካሉ። አሁን ደግሞ ወደ ጥንታዊቷ የላፍት ወደብ እና የሰው ልጅ ከበረሃው ሙቀት ጋር ለመኖር የፈጠረውን ድንቅ የንፋስ ማማዎች ጥበብ እኒ ወደ ኬሹን ደሴት ሰሜናዊ ጫፍ ስንጓዝ ላፍት የምትባል ታሪካዊት የወደብ ከተማ እናገኛለን። ላፍት ልክ እንደ ጊዜ ማሽን ወደ ኋላ የምትመልሰን ቦታ ናት። እዚህ ያሉት ቤቶች ልክ እንደ ድሮ ተጠጋግነው የተሰሩ ናቸው። መንገዶቹም ጠባብና ሚስጥራዊ ናቸው። በከተማዋ ሰማይ ላይ ወደ ላይ የተሰቀሉ ረዣዥም የድንጋይ ማማዎችን ታያላችሁ። እነዚህ ባድጌር ወይም የንፋስ ማማዎች ይባላሉ። እነዚህ ማማዎች ዝም ብለው ለጌጥ የተሰሩ አይደሉም። የሰው ልጅ ከኤሌክትሪክ በፊት የፈጠራቸው ጥንታዊ የኤር ኮንዲሽነር ዘዴዎች ናቸው። ከላይ የሚመጣውን ቅዝቃዜ ንፋስ በማጥመድ በቀጥታ ወደ ቤት ውስጥ ያስገባሉ። በቤት ውስጥ ያለው ሞቃት አየር ደግሞ በሌላኛው በኩል እንዲወጣ ያደርጋሉ። በዚህም ምክንያት በውጭ ያለው ሙቀት 45 ዲግሪ ቢሆንም በቤት ውስጥ ግን ደስ የሚል ቅዝቃዜ ይኖራል። በላፍት ከተማ ስትዘዋወሩ ሌላው የሚገርማችሁ ነገር ተላ መጠጥ ውሃ የሚባሉት ጉድጓዶች ናቸው። በከተማዋ አቅራቢያ በመቶዎች የሚቆጠሩ ጥንታዊ ጉድጓዶች አሉ። እነዚህ ጉድጓዶች የተቆፈሩት የዝናብ ውሃን ለመቆጠብ ነው። ድሮ 366 ጉድጓዶች ነበሩ ይባላል። ይህም ማለት ለአንድ ዓመት ለእያንዳንዱ ቀን አንድ ጉድጓድ ማለት ነው። ይህም በበረሃማ ቦታ ላይ ሕይወት ለማቆየት የነበረውን ብልህነት ማሳያ ነው። በዚህች ከተማ ውስጥ ሰላም ሰፍኗል። የሚሰማው የባህር ሞገድ እና በአሳ ነባሪ መርከቦች ላይ የሚሰሩ ሰዎች ድምፅ ብቻ ነው። ላፍት የሰው ልጅ ከተፈጥሮ ጋር ተስማምቶ ለመኖር የሚያደርገው ትግል ውጤት ናት። አሁን ደግሞ በባህር ውስጥ ወደሚበቅለው ድንቅ የሐራ ደን እና በዚያ ወደሚገኙት ብርቅዬ ሕይወት ያላቸው ፍጥረታት እንለፍ።
ከላፍት ከተማ ጥቂት ራቅ ብሎ ሌላ አስገራሚ ዓለም አለ። የሐራ ማንግሮቭ ደን። እዚህ ጋር መሬት የለም። ዛፎቹ በቀጥታ የበቀሉት ከባህሩ ውስጥ ነው። እነዚህ ዛፎች ተራ ዛፎች አይደሉም። የባህሩን ጨዋማ ውሃ በመጠጣት ጨውን ከውሃው ለይተው አውጥተው በቅጠሎቻቸው በኩል መልሰው ያስወጣሉ። ተፈጥሮ የራሷን የውሃ ማጣሪያ ፋብሪካ እዚህ የገነባች ይመስላል። በባህሩ ማዕበል መውጣትና መግባት ምክንያት ዛፎቹ አንዳንድ ጊዜ እስከ ግማሽ አካላቸው በውሃ ይዋጣል። ውሃው ሲመለስ ደግሞ ግዙፍ ስሮቻቸው ልክ እንደ ሸረሪት እግር መሬት ላይ ተቀስረው ይታያሉ። በእነዚህ ዛፎች መካከል በትንሽ ጀልባ ስትጓዙ ራሳችሁን አማዞን ደን ውስጥ እንዳላችሁ እንዲሰማችሁ ያደርጋል። ይህ ደን ለብዙ የባህር ወፎች እና ፍጥረታት ታላቅ መጠጊያ ነው። ፍላሚንጎዎች፣ ሽመላዎች እና ሌሎች ከመላው ዓለም የሚሰደዱ ብርቅዬ ወፎች እዚህ ያርፋሉ። ከውሃው ስር ደግሞ ትናንሽ ዓሣዎች፣ ሸርጣኖች እና ሽሪምፖች በዛፎቹ ስሮች መካከል ተደብቀው ይኖራሉ። የሐራ ደን የፋርስ ባሕረ ሰላጤ ሳምባ ነው ቢባል ማጋነን አይሆንም። አካባቢው በጣም ጸጥተኛ ከመሆኑ የተነሳ የጀልባዋን ሞተር አጥፍታችሁ ብታዳምጡ የወፎቹን ዝማሬ እና የውሃውን ሽውሽውታ ብቻ ትሰማላችሁ። የሆርሙዝ ወሽመጥ በነዳጅ መርከቦችና በፖለቲካ ውጥረት ቢታወቅም እዚህ የሐራ ደን ውስጥ ግን ተፈጥሮ በራሷ ሕግ በሰላም ትኖራለች። አሁን ደግሞ በሆርሙዝ እና በኬሹም ደሴቶች ወደሚገኙ ሰዎች እና እጅግ ለየት ወደሚለው ባህላቸው እንዝለቅ። በተለይም የሴቶቹን ሚስጥራዊ ጭንብል ታሪክ እናያለን። በእነዚህ ደሴቶች ላይ የሚኖሩ ሰዎች ባንዲር ይባላሉ። ትርጉሙም የወደብ ሰዎች ማለት ነው። የእነዚህ ሰዎች ባህል ከዋናው የኢራን ክፍል ፍጹም የተለየ ነው። ለዘመናት ከአረብ፣ ከአፍሪካ እና ከህንድ ነጋዴዎች ጋር በነበራቸው ግንኙነት ምክንያት ልብሳቸው፣ ምግባቸው እና ሙዚቃቸው የብዙ ባህሎች ድብልቅ ነው። ሴቶቹ የሚለብሱት ልብስ በጣም ደማቅና ባለቀለም ነው። ነገር ግን የሁሉንም ሰው ትኩረት የሚስበው ሌላ ነገር ነው። እሱም ቡርቃ የሚባለው የፊት ጭንብል ነው። ይህ የፊት መሸፈኛ በሌሎች የእስልምና ሀገራት እንደምናየው ሙሉ ፊትን የሚሸፍን ጥቁር ጨርቅ አይደለም። ይልቁንም ከቆዳ ወይም ከከባድ ጨርቅ የተሰራ ልክ እንደ ወፍ መንቃር ወይም እንደ ጢም ያለ ቅርጽ ያለው የፊት መሸፈኛ ነው። ይህ የፊት መሸፈኛ ለምን ይደረጋል? ሁለት ዋና ምክንያቶች አሉ። አንደኛው ከጥንት ጀምሮ ፊትን ከበረሃው ኃይለኛ ፀሐይና አሸዋ ለመከላከል ነው። ሁለተኛው ግን የታሪክ ምስጢር አለው። በድሮ ጊዜ ወራሪዎች፣ ለምሳሌ ፖርቹጋሎች ወደ ደሴቱ ሲመጡ ወጣት ሴቶችን ለይተው እንዳያውቁ ለማድረግ ሴቶቹ ይህን ጭንብል ያደርጉ ነበር። ጭንብሉ ከሩቅ ሲታይ ሴቶቹ ወንዶች ወይም ተዋጊዎች እንዲመስሉ ያደርጋቸዋል። ዛሬ ላይ ግን ይህ ጭንብል የባህላቸው መገለጫ ሆኖ ቀጥሏል። በየመንደሩ ስትዘዋወሩ ሴቶቹ በእጃቸው ላይ በሚያምር የሂና ቀለም አበባዎችን ሲስሉ ታያላችሁ። የእነዚህ ሰዎች እንግዳ ተቀባይነት ደግሞ የሚገርም ነው። የቱንም ያህል ድሃ ቢሆኑ ቤታቸው ገብታችሁ ሻይ እንድትጠጡ ከመጋበዝ ወደ ኋላ አይሉም። እዚህ ጋር ጊዜው የቆመ ይመስላል። በቴክኖሎጂ በረቀቀው ዓለም ውስጥ ሆነው ጥንታዊ ወጋቸውን አጥብቀው ይዘዋል።
ታዲያ የሆርሙዝ ወሽመጥ ምንድን ነው? የዓለምን ኃይል የሚቆጣጠር የነዳጅ በር ወይንስ ለብዙ ዓመታት የተጠረቡ ታምራዊ ተራራዎችና ዋሻዎች መገኛ? ሆርሙዝ በሃያላን ሀገራት መካከል እንደ ቼዝ ጨዋታ የምትታይ የውጥረት ቀጠና ብቻ አይደለችም። እሷ የታሪክ የባህልና የመጽናት ምልክት ጭምር ናት። ወደፊት ዓለም ስለ ሆርሙዝ ስታወራ ስለ ጦርነት ብቻ እናወራ ይሆን ወይንስ ተፈጥሮ የሰጠቻትን ይህ ታላቅ ውበት እናደንቃለን? ያም ሆነ ይህ ሆርሙዝ ዛሬም ድረስ የዓለም የልብ ትርታ ሆና ትቀጥላለች። የዛሬው ጉዟችንን በዚሁ እናበቃለን። አብራችሁን ስለቆያችሁ እናመሰግናለን።